matmatamman ki'nuweechan illimii mo'okkuy indiidiyyaa inqimii osarukkuy wororkicha suumemii araqmannen danaam lowwocukkuy danaam woshwocukkuy wororon zimmaakkoluu sa'aakkoluu iyyaa soodanaam low yookkoyaa waa'imii mannemii wocukkuy ki'nuuteerimii lakkuy odim sood beemannisih kakka laqqakkam eedikkakka laqqakkamman iin matosh aggaara'lee ወይም ሚናም ጫክሴ አድል ተከኒ ከከማ መላያም ዱጡንት ኢንፊት ተከኒ ከከማር መላያም በቀር ያለቀከም ከንዌቸነ ያማ ህገከን አዋጥ ተኮ ሰላም ሰላም ወድ ቢላኒ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ የሆናችሁት ላይክ፣ ሰብስክራይብ እንዲሁም የደወሏን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁት ደግሞ እባካችሁ ቪዲዮውን እንደውም ማያት ማለት ማዳመጥ ካስጠላችሁ ዝም ብላችሁ እንደው ካፍታችሁ ሰዓት ይሙላልኝ ማለት ነው። እዚህ ጋር ዛሬ እንግዲህ የምቀርጽላችሁ እዚህ ቤተሰብ ውስጥ በጣም ሰፊ ቤተሰብ አለ። አያችሁ አንዳንድ ጊዜ አሎቬራ አለ ስላችሁ እንግዲህ ውሸት እንዳይመስላችሁ ለመቅረጽ አይመቸኝም እንጂ በዛ በኩልም አለ። እዚህ ጋር እንግዲህ በኋላ የዶራ ነው አዎ ዶራ ወይም የኛ ሀገር በቆሎ ይጠበሳል። እዚህ ጋር ደግሞ በኋላም ሴትዮን አስፈቅጃለሁ። በነገራችን ላይ ማማ ልቅረጽ ወይ ስላት አዎ ቅረሽ ምን ችግር አለ፣ ነገር ግን አለችኝ ቤት ትልቁ ቤቱን አታሳዩ አለችኝ። ሲቀጥል ደግሞ ሴቶችን አትቅረሻቸው አለችኝ። እዚህ ጋር አርኢስ ነው እንግዲህ ሼክ ዘይድ ነው፣ ሼክ ቢን ዘይድ ይባላሉ። እንግዲህ የተከበሩ የአገሪቷ መንግስት ነፍሳቸውን ይማር ነው አይደለም የሚባለው። ወጥዋሉ አሁን አገሪቷ በልጃቸው ስር ነው እንግዲህ እየተዳደረች ያለችውና በጣም ቅን እንደሆኑ በጣም ታሪካቸው በጣም ደስ ይላል። ሴትዬ ቁጭ ብላ ስትናገር እያለቀሰች ነው ታሪካቸውን የምታወራኝ ማለት ነውና ይህንን ቤት ራሱ ለሴትዬ ልትጨርስ ማለት ኢዳዋን ልትጨርስ ጥቂት ቀርቶባት ከዛ ሚረት እንዳደረገላት ምናምን ስትነግረኝ ታለቅሳለች። በቃ ለህዝባቸው ያላቸው ቅንነት ለሀገራቸው ዜጋ ማለት ነው አይደለም ለዜጋቸው ለሌላ ሀገር ለስደተኞች ራሱ በጣም ጥሩ እንደሆኑ ትነግረኛለች። እና እንደዚሁ አንዳንድ ጊዜ ታሪክ የሀገሪቷንም ሆነ የመንግስታቸውን ታሪክ መስማት ደስ ይላል በኖራችሁበት ሀገር ማለት ነው። እና ውድ ቤተሰቦች እንግዲህ ገና ይሄ ዝግጅት ነው፣ ገና ይቀራል። እዛች ጋ እናጥባለን። ያው በጋም አልነበረም ጡራ አባል እዛ ጋ ሳይክል አለ፣ እዛ ጋ ደግሞ ጠረጴዛዎች የልጆች መጫወቻ አለ። ገና ይታጠባል። ውድ ቤተሰቦቼ ዛሬ እንግዲህ ወገቤ ማለት ነው እኔ እንጃ ተገነጣጥሎ ለብቻ ሳይቀመጥ አይቀርም እላችኋለሁ። ውድ ቤተሰቦቼ ይህ እንግዲህ ማካዳ ይሉታል ሀገራችን ላይ ማካዳ ይታያችኋል። እዚህ ጋም ደግሞ በቃ አያችሁ ይሄ ሶፋ ነው። ጨርቁ ሌላ ጊዜ ወደ ቤት ይገባል። ክረምት ሲሆን ደግሞ ፕላስቲክ ይከለላል ዝናብ ምናምን እንትን እንዳይል። አያችሁ ይሄ ምንጣፍ ነው የሚታዩት ምንጣፍ አለ። እዚህ ጋር ደግሞ እዚህ ጋር 2-3 ምንጣፍ አለ፣ አራተኛውም አለ ገና እንግዲህ እንዘረጋለን። ይሄ በነገራችን ላይ በጣም ገና ነው፣ ገና ብዙ ነገር ይቀረናል። እዚህ ጋር ደግሞ ሸጅራ ነው የሚባለው አይደለ? አሮንጋዲ ምን ይሄ ደስ ስላል በቃ በጣም የሚያስቸግረው ሲረግፍ ነው እንጂ አበባዎቹ አያችሁ በዛኛው በኩል
መንገድ አለ በዛኛው በኩል መኪና አለ እዛ ጋር። ወይኔ ቤት አሳየው እንዴ? አላሳየውም። የጎረቤት ቤት ነው ያሳየሁት። እና ደግነቱ እኔ አላጸዳም ደጭ። እግዚአብሔር የተመሰገነ ይሁን። እዚህ ቤት እውነት በብዙ ነገር እኔ እውነት ፈጣሪ ነን ረድቶኛል ብዬ ብዙ ጊዜ የምናገረው አስቡት። በዚህ በትልቁ ቤት ይህንን ሙሉ ግቢ የማጸዳ ቢሆን ማለት ነው ሞች ያለው ትላላችሁ። ስለዚህ ውድ ቤተሰቦቼ ቀንጨብ እያደረግኩ በኋላም ቢሆን እቀርጽላቸዋለሁኝ። እናንተ ባካችሁ አበረታቱኝ። ይሄ ቴሌቪዥን ነው እንግዲህ እንደተመለከታችሁ ነው ውድ ቤተሰቦቼ። ዛሬ ጁምአ ነው። የመጀመሪያ ዝግጅቱ እንደዚህ ይመስላል። ገና ይቀራል። እዚህ ጋር ሽቶ ምናምን ይደረደራል። እጣን፣ ሽቶ፣ አበባ ምናምን ይደረደራል። ከዛ በኋላ እንግዲህ ሴትዬ ስለፈቀደችልኝ እቀርጽ አለውኝ። ሴቶችን እንዳቀርጭ ብላኛለች። ከዛ ችግር የለም ውድ ቤተሰቦቼ። እስከዛም መልካም ቆዩላችኋለሁኝ። ውድ ቤተሰቦቼ እንግዲህ ያንን የመጀመሪያውን ቪዲዮ የቀረጽኩት እንደምትመለከቱት ቀን ነበር። እዚህ ጋር ሲታዩ ደግሞ ጨለም ብለዋል። በጣም ከብዙ ድካም ከብዙ ድካም በኋላ በዚህ መልኩ ምግቡን ደርድረነዋል ማለት ነው። ደርድር ያለው ከሴትዮ ጋር ተጋግዘን እህቶችም ነበሩ የሚረዱኝ። እናም ሲቀጥል ደግሞ በዛ በኩል ያሉትን አበቦችም ሆነ ሽቶች ለመቅረጽ አልተመቸኝም። ምክንያቱም ሴቶቹ በጊዜ ነው የመጡት። እንግዲህ በምትመለከቱት መልኩ ምግቡንም እዩት። በጥቂቱ ነው የቀረጽኩት፣ አልተመቸኝም። ያው እንደምታውቁት እነሱ አንድ ነገር ላይ ትኩረት ነው የሚያደርጉት። የሆነ ነገር እነሱን ማብራራትም ደግሞ ችግር ነው። ከዛ ሁላ ጣጣ ምን አስቸግረኝ ብዬ ምግቧን ብቻ ቀረጽኩና ተወኩትኝ። ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።